ሴቶች ራሳቸው ላይ ሙድ ሲይዙ ሲያላግጡ ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ ከካሜራው ጀርባ ሴቶች የሆኑና የሆነች ያህል የፊታቸውን ፓርት ይሸፍኗታል በማክስ በሆነ ነገር። ከዛ ልክ እንደዚህ በስልክ ራሳቸውን በሪፍሌክሽን ይቀዱና ምን እንዲያደርጉ ወንዶች ወንደር እንዲያደርጉ who is that girl behind that screen እንዲሉ ማለት ነው። አላማሽ ተሳካልሽ ነው ወይንስ አላህ ልትሸውጁ ነው? እህቶቼ ሆይ ጤነኛ ናችሁ? ግን ሊፍት ውስጥ ገብታችሁ የምትቀዱ አላችሁ በዚህ መልክ ማለት ነው። ማናት ከካሜራው ጀርባ ያለችው እንዲባልላችሁ አይደለ? ኢና ሊላሂ ወኢና ኢለይሂ ራጂዑን። እባካችሁ በነፍሳችሁ ላይ አትጫወቱ። የያዝነው ደካማነት ወንጀል ይበቃናል። አይደለም ወንጀልን በሚዲያ ልንለቅ ወንዶችን ልንጠራ ቀርቶ መንገድ ላይ ያሉ ሴተኛ ዳሪ ሴቶች እግራቸውን ገልጠው ያሳያሉ። ሚዲያ ላይ ያሉ ደግሞ ወንዶችን ወደ መጥፎ ነገር። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። አካውንቴ ዋርኒንግ ላይ ነው እየተመታብኝ ነው የምትሉ ወንድምና እህቶች እስቲ የሚከተለውን ልብ እንበል። እውነተኛ ያሳሰበን አካውንቱ መዘጋቱ የአካውንቱ ቁጥር መቀነሱ ነው ወይንስ እዛ ላይ የነበሩት መልካም ነገሮች አላህ ዘንድ የማያስጠይቁን የለቀቅናቸው ነገሮች መቀነሳቸው ነው? ምክንያቱም አብዛኛው ሰው ሚዲያ ላይ ምን እንደሚሰራ ይታወቃል። ሸር ይሰራል። በኢስላም ሚዛን እያንዳንዱን አካውንቱን ገብቶ ቢፈትሸው አላሁ ስብሓነሁ ወተዓላ እንዲያውም ወስኖት አካውንቱ መዘጋቱ የተሻለ ሆኖ ያገኘዋል፣ የአብዛኛውን ሰው ማለት ነው። ስለዚህ አካውንታችን ዋርኒንግ ላይ መሆኑ ከሚያሳስበን በላይ ሊያሳስበን የሚገባው በየቀኑ እኛ አካውንት ውስጥ የተቀመጡ መጥፎ ነገሮች መልካም ስራዎቻችንን ገደል እንዳይከቱብንና እንዳያጣፉብን ነው። ምክንያቱም የቂያማ ቀን መልካምም መጥፎም ይመዘናል። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። አንዳንድ ምስኪን ሰዎች አላህ ለሁላችንም ይዘንልንና ምን ይላሉ? በተለይ ሴቶች ማለት ነው። እኔ ሳገባ እኮ ከቲክቶክ ከሶሻል ሚዲያ ወጣለሁ፣ እኔ ሳገባ አረ ሲም ካርዴን እቀይረዋለሁ ይላሉ። ጥያቄው ራሳችሁ እያመናችሁ ነው ማለት ነው? አሁን እየለቀቃችሁ ያላችሁት ላይቭ እየገባችሁ ያላችሁት ጭራሽ አይደለም ላይቭ ልታይ ድርሽም አልልም የሚሉ ምስኪኖች አሉ። ከትዳሩ በፊት እኮ ሞት አለ። ትዳር ከመምጣቱ በፊት እኮ ሞት አለ። ስለዚህ የምትሰሩት ስራ መጥፎ መሆኑን ካወቃችሁ ዛሬውኑ ነው መታው። ባል እስኪመጣ አይደለም መጥፎ ነገር የሚቀጠለው። ባል አይደለም ነገሮች የሚያስቆማቸው። አላህ ተፈርቶ አላህ ፊት ምንቆምበትን ቀን አስበን ዛሬ ከመጥፎ ነገራችን እንውጣ። አላህ እውነተኛ የልብ መመልከቻ ይስጠን። እውነተኛ